ኢዛ ማተ ልኢብኑ አደም እንቀጠዐ ዐመሉሁ ኢላ ሚን ሰላስ የሰው ልጅ ስራ ሁሉ ይቋረጣል ሶስት ነገር ሲቀር ተብሏል። ከዛ መካከል አንዱ አው ወለዱ ሷሊህ የድዑ ለሁ መልካም ልጅ ለአባቱ ዱዓ የሚያደርግለት ረቢ ረሐሙሁማ ከማ ረበያኒ ሰጊራ ጌታዬ ወይ በልጅነቴ እንዳዘኑልኝ ስሸናባት እንደሸናውባት እንደቻለችኝ ሌሊት ተነስቼ ከእንቅልፍ ሳትነሳ ከእንቅልፍ ያስነሳዋል ጡቷን የቧጨርኳት ሰርግ ቤት ልትሄድ ስትል ያስቀረዋል ከለቅሶ ከሚደረገው ማህበራዊ ጉዳይ ያስቀረዋት እናቴ ቀብር ተኝታለች ብሎ እዚህ ጋር ሁለት ረካ ሰግዶ ዱዓ ሲያደርግላት አልሐምዱሊላህ የመርካቶ ሱቅ ይዘጋል አይመለከትም ወራሽ ወስዶታል። እዚህ ቤት የተውከው ልጅ ግን ኢላ የውመል ቂያማ ልጅ ባንተ ዘር እስኪያበቃ ድረስ ቀብር እስኪገቡ ድረስ ሱቅ አልተዘጋም። ከዚህ በለጠ ብስራት ምን አለ? ቁም ነገሩ 9 መውለድ 1 መውለድ አንዳንዴም አለመውለድ አይደለም። አላህ የራሱ ሂክማ አለው። አልሐምዱሊላህ 9 ልጅ አለኝ ስትለው 9 ክብሪት ነው የሚሆንብህ በጥሩ ካላሳደግ 9 ስላለ አይደለም። አንድ ወንድሜ ደግሞ ተመኝቶ አንድ ልጅ ስላጣ አላህ ፈልጎልህ ነው። በልጅ እንዳትቀጣ ስለፈለኩኝ እኔ አንተን ስለፈለኩኝ ብሎ ነው እንጂ አላህ የፈለጉን መንታ ይሰጠዋል፣ የፈለገውን አንድ ልጅ ይሰጠዋል፣ የፈለገውን ደግሞ መሃን ያደርገዋል። ይሄ ኔትወርክ ያለው በአላህ እጅ ብቻ ነው። ስንቱ እየሄደ ነው አይደል እንዴ? አንድ ልጅ ፍለጋ ቻይና 5 ሚሊዮን ብር፣ ታይላንድ 7 ሚሊዮን ብር፣ ህንድ 10 ሚሊዮን ብር እያለ ስንት ብር ያወጣል። አላህ የራሱ ሂክማ አለ። ያ ሂክማው በሱ እጅ ነው ያለው። ስለዚህ ርዕሴን እስካሁን አልገባውም። ወደ ርዕሴ ከመምጣቴ በፊት እያንዳንዳችን 5 ልጅ 3 ልጅ 2 ልጅ በምንወልድበት ጊዜ ልጃችን አንዱ ጎበዝ ነጋዴ ከሆነ አልሐምዱሊላህ ሰው እናትን አክብሩ ሊል ይችላል። ሰዎች እናታቸውን አክብር አባትን አክብር ሊል ይችላል። በእስልምና ግን እናት አክብር አባት አክብር አይደለም፣ ትእዛዝ ነው። ማክበር ሳይሆን ትእዛዝ የምትፈጽመው ነው። እናት ማክበር አለማክበር፣ አባት ማክበር አለማክበር ምርጫ አይደለም። እኛ እንደዚህ ሄደን ምን መክሮ የለም እንደ ኢስላም ምርጫ የለውም። አላህ ለእናትና ለአባት ምርጫ አለመኖሩን ማረጋገጫ የሌላ እምነት ተከታይ እንኳን ቢሆኑ እናትና አባቶቻችሁ ወሳሂብሁማ ፊ ዱንያ ማዕሩፍ እናቴ አመመሽ ወይ መጣውልሽ እናቴ አስቤዛ አልተሟላልሽ መጣው እናቴ ምንድነው ደበረሽ ሐኪም ቤት ልውሰድሽ እናቴ የፈለገ እምነት ተከታይ ነው። ወሳሂብሁማ ፊ ዱንያ ማዕሩፍ አንተ ያለ ላይ ርባት አንተ ያለ ላይ ጠማት አንተ ያለች ላትከጅል በሃይማኖት ጉዳይ ብቻ ሲመጡብን ለኩም ዲኑኩም ወሊየዲን እናቴ አንቺም በሃይማኖትሽ ነሽ እኔም አላህ አዘኝ ነው አንቺ የምታመልካዞሽ አይደል? እዚህ ጋር መለያችን ነው እናቴ። ከዚህ ውጭ ግን በሃይማኖት ጉዳይ በስተቀር እኔ አንቺን እንድኸድም ካንቺ ጎን እንድቆም ስላንቺ ማንነን እንድከታተል አላህ አዘኛል። ድንገት እናትም ሸሃዳ እንዳትይዝ ያደረከው እኮ አንተ ልትሆን ትችላለህ። ለምን ገምጫጫ የሆነ ባህሪ እሷ ጋር እያሳየው ነው። የሆነ ነገር አድርግ ስትባል ትላለህ። ስልክ ስትደውልላት ታነሳላት። እንደውም እሷ የሌላ እምነት ተከታይ ስትሆን ሜዳ ላይ እስልምና ማሳየት አለበት። ሁሉም ሐጃ ከሷ በኋላ ሁሉም ሐጃ ከሱ በኋላ ከነሱ በላይ ሐጃ የለንም ዱንያ። ለምን የነሱ ቃና አንቱ የአላህ መላእክተኛ ወይ አባቴ ገንዘቤን ይከጅላል ሊወስድብኝ ይከጅላል ሲላቸው ምን ይገርማል እሱን ያሉት ገንዘብም አንተም የሱ ነው ያሉት። እሱ ለገንዘቡ ክስ ሊያቀርብ ነበር። ስለ ብሩ ሳይሆን አንተም የሱ ቃና ነው ያሉት። አላህ Subhanahu Wa Ta'ala እንግዲህ አጠገብ ብዙ አባት ብዙ እናት ቀብር ገብተዋል። አላህ ቀብራቸውን አላህ ያሳምረው። ረውደቱል ሚን ሪያዲል ጀና አላህ ያርጋቸው። እኛም እንግዲህ ቀብር ገብተን የማይረሱ ልጆች አላህ ይስጠን። ያው በዛም በዚህ ማለቁ አይቀርም። ወደድንም ጠላንም እቺ ዱንያ ማለቁ አይቀርም። ሰዎች ቢያፈቅሯትም ባያፈቅሯትም ቁልመታ ዱንያ ቀሊል ያለ አላህ የዚህች ቅርቢቷ አይሁን ትንሽ ናት ያለ አላህ ደግሞ መስጊድ ገብቶ ዱዓ የሚያደርግል ልጅ ተተመድ ማለት እኮ ነሽ ሞት ካንተ ስንት አባቶች ሞቱ፣ ስንት እናቶች ሞቱ። 150 100 120 ሚሊዮን ብር ጥሎ ይሄዳሉ። አንድ ሰው በሰደቃ እንኳን ያስታውሳቸው አንድ ኢላ መን ረሒመ ረቢ አላህ ያዘነላቸውማ የአባታቸውን ውርስ ሳይሆን አረ እኔ ያረግለታለሁ ለአባቴ የሚል ደግሞ ጀግኖች አሉ። ሁሉ መጥፎ አይባልም፣ ሁሉም ጥሩ አይባልም። ብዙ ግን የምናየው ቶሎ ይወርሳል። አባቱ ያልነዳው መኪና ሲነዳ ነው የምታየው። ወዲያው ካልኩሌት ነው የሚደረገው።
ስለ ራሱ እንጂ ስለዛ አባቱ ስለዛ እናቱ አይደለም። ኸይረኞችስ በእናታቸው ስም አምፖል ያስገባሉ፣ አንድ ቁርአን ገዝተው ያስገባሉ። በእናታቸው ስም መስጊድ ምንጣፍ ያስነጥፋሉ። በእናቴ ስም ሙአዚኑን ይዣለሁ ይላሉ። በእናቴ ስም ኢማሙን ይዣለሁ፣ በእናቴ ስም መስጊድ የሚኸድመውን ጥበቃ ይዣለሁ። አሁን እኛ እንደዚህ የምንጠራቸው ሰዎች ተራ ይመስሉናል። ተራ ኢማም ሲባል ተራ ለምን 00 መኪና የለውማ 00 መኪና የለውም። ሙአዚን ሲባል ተራ ይመስለናል። ዱንያ ላይ እኮ እንደ ሙአዚን እኮ ትልቅ ጥሪ የሚያደርግ የለም። ወደ ስኬት ኑ የሚለው ሙአዚን ብቻ ነው እኮ ሌላ የለም። ሌላ ወደ ሺሻ ኑ፣ ወደ ጫት ኑ፣ ወደ ድብድብ ኑ፣ ወደ ሲኒማ ኑ፣ ወደ ድራፍት ቤት ኑ እያለ ነው ጥሪ የሚያደርገው። ብልጭልጭ አድርጎ ድርግም አድርጎልህ ዲኮር አብርቶልህ ይጠራል። ብርን ትከፍላለህ፣ ትንገዳገዳለህ፣ ትቦ ውስጥ ትወድቃለህ። ለአራት ተሸክሞ አልጋ ላይ ይወረውራል በገዛ ገንዘብ። ሙአዚን እኮ ነገ የውመል ቂያማ እንደ ግመል ሻኛ ከፍ ብሎ የሚታየው ሙአዚን ነው እኮ። አይገርምም? ሙጃሂድንም በልጦ አላህ ያሳያችሁ። እንደ ህይወትም መስጠት የበለጠ እኮ የለም አይደል? ከነዚህ በልጦ ግን ነገ የውመል ቂያማ እንደ ግመል ሻኛ ሙአዚን ይታያል። የኛ ሀገር ሙአዚን ደግሞ አንጀት የሚበሉት ማንም ጓደኛ የላቸውም። ደሞዛቸው 4000 ነው። ለብድር አያመቹ፣ ለብፌ አያመቹ። የ15 ሺህ ብር ደግሞ ሱፍ አይለብሱ። ማን ያቸው? ማን ነው ከመካከላቸው ሙአዚኑ ጓደኛዬ ነው፣ ትዳሬ ላይ ችግር ሲፈጠር ሂጅ አማክረዋለሁ፣ ኢማማችን ጓደኛዬ ናቸው፣ የሆድ ጓደኛዬ ናቸው፣ ችግር ሲኖር ሂጅ አማክራቸዋለሁ፣ ስራዬ ላይ እንደዚህ አይነት ቢዝነስ ሲመጣ እንዳይሳሳትና ቤቴ ሐራም እንዳይገባ ኢማሜን አማክራለሁ። ማን ነው አለን ወይ? የዚህ አይነት ሰው አለን ወይ? ከሌለ ባዶ ነው። የሆነ ሰው እኮ ሊኖር ይገባል። የሆነ ሰው ሲጨንቀው እንኳን ጠንቋይ ያለው ጠንቋይ ሊያጭበረብረው፣ ሊያምታታው፣ ሊያፋታው፣ ገንዘቡ ሊዘርፈው ጠንቋይ ይዛል እኮ ሰው። ኢማሙ ሙአዚኑ ይቅር ካልክ ደግሞ ብልሆች ጓደኛ የሚያደርጉት ማንም መሰለ? እናታቸው። ብልሆች አባታቸውን ጓደኛ ያደርጋሉ። እስቲ እናቴ እንደዚህ እየተፈጠረ ነው፣ ባባ እንደዚህ እየተፈጠረ ነው፣ ምን ትለኛለህ? አባዬ እንደዚህ ሊጀምር ነው፣ እናቴ እንዲህ ሊጀምር ነው፣ ምን ትኛለሽ? ወብኛ ጭንቅላት በቃ ሻሮጊት ጋር እንዴት አድርጌ ላውራ? የሽማግሌ ጋር እንዴት ላውራ? ትገባለህ። አብሽር፣ አንተም ከዘራ መያዝ አይቀርም፣ ወደዛ ጀማዕ መግባት አይቀርም። ሱነት አላህ ከውን ነው። መቼ ነው እናትን ጓደኛ ያደረካት? አንዳንድ የሚያሳዝኑኝ ጠቦች አሉ። ምንድን ነው የተጣላችሁት? አይ እናቷ ጋር ሊድ ብላኝ እኮ አስቸገረችኝ። በተቃራኒ ደግሞ ምን ትሰማለህ? አይ አባቷ ጋር ሂጅ ሲሄድ ምን ነው አመሸ ብላ ተጣላች። ላኢላሃ ኢላላህ። ምን ያህል እንደወረድን አያችሁ? ሚስት እናቴ ጋር ሊድ ካለች አረ ሂጅ እናቴ ከቻልሽ አድረሽ ነው ሂጅ እናትሽ አደረግች። ምንድን ነው ናክል ዱንያን ትልቅ ያደረግ ነው? እናቷን አይታ ትምጣ እንጂ አድራ ትምጣ እንጂ 30 ዓመት ያሳደገቻት እናቷ። አንተ 10 ዓመት 5 ዓመት ካገባት ካሁን በኋላ እናትሽ ጋር የምትሄጂ ከሆነ ፈታሻለሁ ካልክ አላህ ፈተው ካለ አንተ ራስህ። እሷም ደግሞ እናት ጋር እንዴት አመሸ ቀለልና ቁጭ ብለን እንወያይ። ፈረንጆቹ ከዝንጀሮ እየተግባቡ እኮ እያሳዩን ነው። አንተ ቤት ላይ ሌባ የማይዘርፍ ከሆነ ሚስትህን ይዘህ እናቷ ቤት ለምን ሐጂ ነብይ ጋር ለምትሄደው እናት ጋር ነው የምትሄደው። እሷን እያቀፍክ እናቷን እየናክ ትዳር እንዴት ይኬዳል? እናትን የሚያክል ማንም ሰው በዱንያ ላይ አንድ እናት ነው የሚሰጠው። ሲያገባ 2 እናት አላህ ያደርግለታል። ይሄ ዝም ብሎ ባህላችን ላይ ለመርኗል አይደል? አውዙ ቢላሂ። አማቾች እኮ ማለት አማች ማለት እኮ ይለበቃ ጭራቅ ነው አይደል? አማቸው ላኢላሃ ኢላላህ። አረ ወርቅ የሆኑ አማች አሉ ወላሂ። በዚህ ያልተፈተነ ስንት ወርቅ የሆኑ አማቾች አሉ። ጭንቀት የሚያስጨንቃቸው ስራ መቀዝቀዝ የሚቀዘቅዙ ልባቸው ስንት ሰዎች አሉ። እናት ጋር ለመሄድ ከፈቀድ ሰላም ከሆነ ወደ ማደር አለና ወላሂ ታልቃለች ዱንያ። ጭራቅ የሆነ ባል ሰጥቶሻል ቶሎ ሩጪ ነው አይደል ትባለው? አረ ከረፈደብሽ ይገልሻል ቶሎ ሩጪ ይባላል። ወላሂ ተባለ። እናቴ ጋር ሳይሆን እሷን ማስፈቀድ ያለባት እናት ጋር ልሄድ ፈልጋለሁ ፍቀድልኝ። ለምን? የሱም እናት ናታ። ትላንት አይስማትም ነበር አሁን ይስማታል። ትላንት አይጨብጣትም ነበር አሁን ይጨብጣታል። ነገሮችን ከበድ ስናደርግ ትልልቅ ችግሮች አላህ የሰጠን ትልቅ ትዳር ላይ ችግር እንፈጥራለን። ስለዚህ ልሂድ ካለች ትሂድ፣ ሰላም ትሁን። ኢንፎርሜሽን ዛት ትመጣለች፣ እዛ ከሄደች ነው የምትለወጠው የሚለው ሸይጣን የለወጠብህ። እናት አትለወጥ። ትንሽ ኢማን ከሌላቸው በስተቀር እናቶች
ልጃቸው ትዳር ላይ እንድትወጣም አይፈልጉ። አንዳንድ ዝም ብሎ በዱንያ የሰከሩ ካልሆኑ በስተቀር ብዙዎችም እዚህ ነገር ውስጥ አይገኙም። ስለዚህ እናቴ ጋር ልሂድ እያለች ቤታችን ጠብ መግባት የለበት። አባቴ ጋር ሊሄድ ነው፣ አባቴ ጋር አምሽቼ ነው። እኛ እኮ በንጹህ ቀልብ ስናይ ባልሽ አምሽቶ ሲመጣ አልሐምዱሊላህ እንኳን በሰላም መጣ ይሄ ይሻላል እኮ። ዝም ብለን የሆነ ግርግር ሲፈጠር ቤቱን ቀውጢ ከማድረግ ተነጋግረን የምንፈታቸው ነገሮች በጣም ቀላል ናቸው። ስለዚህ የእነዚህ ቤተሰቦቻችን አላህ ሱብሓነሁ ወተዓላ ከሰጠን ትልቅ ጸጋዎች ናቸው። ለዚህም ነው ነብዩ አለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ጀነት ላይ ልዩ መስተንግዶ ለሁለት አካሎች ያሳያቸዋል አሉ። ሲያሳያቸው እነዚህ ሁለት አካሎች ጌታችን ሆይ እኛ ሰላታችንን እናቃለን፣ ጾማችንን እናቃለን፣ እያንዳንዱ ኸይር ስራ የሚባሉን እናቃለን። ይሄ የጀነት መስተንግዶ በምናችን ነው ጌታችን ብለው ይጠይቁታል። ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ምን አሉ? ይሄ መስተንግዶ ለነዚህ ለአባትና ለእናት ብስራቱ ይነገራቸዋል። አዎ ጾማችሁም አይደለም ዘካችሁም አይደለም፣ ነገር ግን አባታችሁ እና እናታችሁ እናንተ በዱንያ ላይ ከሞታችሁ በኋላ ሁለታችሁም ከሞታችሁ በኋላ ልጆቻችሁ የቀጠሉላችሁ መልካም ስራ ነው ይባላሉ። የዛሬ 20 ዓመት አባት ሞቶ ከሆነ 20 ዓመት ሙሉ ሱቁ ክፍት ነበር ማለት ነው። አሁን ከዚህ በኋላ 20 ዓመት የምትቀጥል ከሆነ 40 ዓመት ኸይር ስራ ሁሉ ለነዛ አባትና እናቶች አላህ Subhanahu Wa Ta'ala የአጅሩ ተካፋይ እንዲሆኑ ያደርጋቸው። ስለዚህ ልጅ አባትና እናት በሚሞቱበት ጊዜ የማይቋረጥ ስራ ዛሬ ማስቀመጥ ያስፈልጋል። የዚህ ቤት ፍቅር እነዚህ ልጆች ከሰጠናቸው ወላሂ ትልቅ ነገር አውርሳል አንተ። ለዚህ ነው አንድ አባት ለልጆቹ ኮስያ አይናገርም። 100 ሚሊዮን ብር ጥዬላቸዋለሁ አንተ 30% ውሰድ፣ አንተ 20% ውሰድ፣ አንተ 10% ውሰድ ማለት አይችልም። ከሱ የሚጠበቀው ምንድነው? መሞት ብቻ። መመደብ አይችልም። ቁርአኑ መድቦ ጨርሷል። ካለ ደይኑን ብቻ ነው የምናስቀድመው። ብድር ካለበት ይከፈለለታል። ከዛ በኋላ ለወንዱ ምን እንደሚሰጠው፣ ለሴት ምን እንደሚሰጣት፣ ለሚስቱ ምን እንደሚሰጣት 1/8ኛ 1/9ኛ ተብሎ ተመዳድቧል። እኛ ወሲያ ለልጆቻችን ማድረግ ያለብን አልማሉ ወልበኑነ ዚነቱል ሐያቲ ዱንያ፣ የዱንያ ጌጦቻችሁ ገንዘባችሁና ልጆቻችሁ የዱንያ ጌጦቻችሁን የተባሉት እነዚህ ልጆች ነው ሳሊ ማድረግ የሚያስፈልገው። አባት እንደ አባትነቱ እናት እንደ እናትነቷ እንድትጠራ አላህ Subhanahu Wa Ta'ala የሰጠን ጊዜ ተጠቅመን እነዚህ ልጆች በዚህ ተርቢያ እንዲያድጉ ማድረግ አለብን። በምንኗኗርበትና ደግሞ ከነሱ ጋር አብረን በምንኖርበት ጊዜ በምንገናኝበት ጊዜ ደግሞ የስነ ምግባር ትምህርቶችን አላህ ያስተምረናል። ምን ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣ ከጌታችሁ ከአላህ ውጪ ማንንም ላታመልኩ ለሱ ብቻ ልታጎበድዱ አላህ በእናንተ ላይ ወስኖባችኋል። ይሄ ትእዛዝ ነው። ልክ ሰላት ሁላችንም አላሁ አክበር እንዳለ ምንድነው የምንለው? ኢነ ሰላቲ ወኑሱኪ ወመሕያያ ወመማቲ ሊላሂ ረቢል ዓለሚን፣ ሕይወቴም ሞቴም ስግደቴም እርዴም ለዓለማት ጌታ ለአላህ ብቻ ነው። ልክ እንደዛ አላህ ስለ እናት ሊነግረን ፈለገና መጀመሪያ ግን ዋናው ባለቤቱን እንዳትረሱ ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣ ከጌታችሁ ውጪ ማንንም እንዳታመልኩዋል። ለምን አላህ Subhanahu Wa Ta'ala በሰው ልጆች ላይ ከሚጠላው ነገር ምንድነው? ሽርክ ነው። ቀኑም ሌሊቱም የአላህ የምታጎበድደው ለአላህ። ሸኽ የሚባል ካለ ታከብረዋለህ እንጂ አታጎበድድለት። ጠንቋይ ካለ አታጎበድድለትም። ወደ ሰላት እንዲመጣ ወደ ኢማን እንዲመጣ ወደ ተውበት እንዲመጣ ትነግረዋለህ እንጂ ምንም አታደርግለት። ምክንያቱም ጠንቋዩም የሚበላ የሚጠጣ የሚሸና የሚተኛ ነው። ምንም ሊያደርግ አይችልም። የሚበላም የሚጠጣም የሚሸናም ብሎ ደግሞ አላህ ይሄን እያወቀ ደረጃ የሰጣቸው ለሁለት ሰዎች ብቻ ነው። ወቢልዋሊደይኒ ኢሕሳን፣
ለወላጆቻችሁ መልካም ዋሉላቸው። ማብላቱ፣ ማጠጣቱ፣ አብሽሩ ማለቱ፣ ማማከሩ። በተለይ አሁን ያለው ወጣት በጣም መጠንቀቅ ያለባችሁ ባባ ሽማግሌ ሊልክ ነው ብለህ ቶሎ አትጀምር። እንዲህ አይጀመርም። ኒካ አስቤያለሁ ነው። ልጅቷን ካየ ከጨረሰ ውር ልንመጣ ነው ሲባል ለአባቱ የሚነግር ልጅ አለ። ይሄ አዳብ አይደለም። ቁጭ ብላ አማክረው። የእሱ ንብረት አይደለ? አባዬ ትፈቅድልኛለህ ወይ? ኒካ አስቤያለሁ ምን ትለኛለህ ብለህ ቁጭ ብለህ ስታማክረው አልሐምዱሊላህ ለዚያ በቃኝ ጌታ ብሎ አላህን ያመሰግናል። አባት ስትጨርስ አይደለም የሚነገረው፣ ስትጀምር ነው የሚነገረው። እንዲከለክል በር እንድትከፍት ሳይሆን መጠየቅ አለብህ። ልትወጣ ነው እኮ ከዛ ቤት 25 ዓመት 20 ዓመት 22 ዓመት የተቀመጥንበት ቤት ልንወጣ ነው። ቁጭ ብለን አላህ የሾመውን አንተ ልታወርደው ስለማትችል፣ አላህ ከፍ ያደረገውን አንተ ዝቅ ልታደርገው ስለማትችል ባባ ምን ትላለህ? አንድ እዚህ ቤተሰብ አባቷ እንዲሆነ እናቷ እንዲሆነች እዚህ አካባቢ ቢሆኑ አስቤያለሁ፣ ወደ ኒካ ልገባ አስቤያለሁ ብለህ መጀመር አለብህ እንጂ አንዳንዴ ያው ትንሽ ገንዘብ ሲኖረን አባቱን ባሪያ ለማድረግ የሚያስብ አለ። እንዲህ የሚያስብ ካለ እሱ ራሱ ቂያማ ቆሞበታል። ምክንያቱም ልጁ ሲመጣ የሚፈራው አባት አለ። እርግጠኛ ነኝ ይሄ የሚፈራው ልጅ ቦክስ ስለሚማታ ሳይሆን በገንዘቡ ቤቱን ስለያዘ ነው። በቃ የመብራት መከፍለው እኔ ነኝ፣ የውሃ መከፍለው እኔ ነኝ፣ የትምህርት ቤት እኔ ነኝ፣ የእንዲህ እኔ ነኝ ብሎ የሚኮፈስበት ስላለ በሽታ ስላለ ነው። ያንተ 1 ዓመት አለ 100 ዓመት ብትخدማቸው አንድ የምትጨምረው ነገር የለም። አንድ የምትጨምረው ነገር የለም። በየቀኑ መረቅ ለምን አታጠጣቸው? በየቀኑ ብፌ ለምን አታቀርብላቸው? አለ የተባለ ገበያ ቦታ ሁሌ እየሄዳችሁ ሄዱ የምትላቸው አንተ ቲማቲም ነህ። እነሱ ጋር የሚጨፈለቅ ቲማቲም ነህ። አንሰነ መታየት ያለብህ። አይ ብዙ ግንኙነቴ ከባለስልጣን ነው፣ መስጊድ በጣም እከበራለሁ፣ ትልቅ ሰው ነኝ። አንተ እነሱ ጋር ትንሽ ነህ። ልትከበር ትችላለህ፣ እነሱ ጋር ግን ትልቅ አይደለህ፣ ትንሽ ነህ። ሲያወሩ እንኳን ልትቀድማቸው አትችልም። ያን ሁሉ ተከልክለሃል። አንተ ሲያወሩ እንኳን ልትቀድም፣ መንገድ እንኳን ሲሄዱ ልትቀድም አትችልም። ድንገት እሾክ ይመታቸዋል። እሾክ እነሱን ከሚመታ እኔን ይምታ ብለን እንጂ መቅደም የምትችለው መቅደም አትችልም። ድንገት አላህ ይሄ ረሕመቱን የሚመጣ ረሕመት እንዳይመጣ ያደረግነው በወላጆቻችን ጋር ያለን ግንኙነት እጅግ በጣም ዝቅተኛ ነው። አላህ ደግሞ ዛሬ በህይወት የሰጠን አባት ወይም እናት ደግሞ ካለ አረፈለም። ዛሬ አሁን ዳዋውን እንጨርሳለን። ስንጨርስ ትጀምራለህ፣ ችግር የለም። ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ አንድ ነገር አይለውጥም ሰዎች ራሳቸው እስካልለወጡ ድረስ። ጅብሪል መጥቶ አይለውጥልንም። እኛን ለውጥ የሚያስፈልግ እስከ 5 ሰዓት ቁጭ እያልክ ኒካ ማሰር ፈልጋለሁ ትላለህ። እንዴት ታስራለህ? መጀመሪያ ወጣ መርካቶ ካርቶን ተሸከም፣ ጆንያ ተሸከም፣ የቢዝነስ ሲስተም ልመድ። 5 ሰዓት ቁጭ ብሎ ሲር ተደረገብኝ የሚላል ራስ ላይ ሲር ያረከው። ዝም ብለን ጭንቅላታችን የምናደክም ሰዎች አለ። 5 ሰዓት ተነስቶ ሲር ተደረገብኝ ይላል። እውነትህን ነው። እንዳንተ የተደረገበት አለ? አንደኛ የተደረገብህ እኮ አንተ። ዱዓ የተደረገለት እኮ ጠዋት ወጥቶ ስራ ለሚሰራ ሰው ነው ነብዩ ገበያውን ባርክለት ያሉት አለይሂ ሰላቱ ወሰለም። ገበያው እንዲባረክ የነገሩት ያንን ነው። 5 ሰዓት ላይ ጫቱን ጀምሮ መቅሪብ ላይ ያቆማል። ሲያሰላስል ፒያሳ ሲሄድ ቦሌ ሲሄድ 7 ሰዓት እንቅልፍ ወስዷል። ሙአዚናችን ሐያ አለ ሰላ ሲሉ ለምን ይመጣል? ምን ያደርግለታል? ለምን? ፒያሳ የሱ ነው፣ መርካቶ የሱ ነው፣ ሁሉ የሱ ነው። ጧት ሲመጣ ምንም የለም። ምን? ስለዚህ እያንዳንዱን ነገር ለአላህ ብቻና ብቻ ነው የሚሰጠው። አላህን ከያዝክ ወላሂ ምንም አትሆንም። ከአላህ ቀጥሎ በሰው እናትን ጓደኛ አድርግ። ወላሂ ርዝቁ እነሱ እጅ ነው ያለው፣ አኽላቁ እነሱ እጅ ነው ያለው። እስቲ እጄን ይዘሽ ዱዓ አድርጊልኝ በላት። እስቲ ጭንቅላቴን ይዘሽ ዱዓ አድርጊልኝ። ነጭናጫ ነኝ፣ ቲቢተኛ ነኝ፣ ግንፍልተኛ ነኝ። ብዙ ባህሪ አለ። እዚህ ጋር ማይኩን የያዘው ሰውዬ መላእክት እንዳልመስላችሁ አላህ ያጎደለብኝ ባህሪ አለ። እጄን ይመለምናል። ንጹህ አላህ ብቻ። እሷን ጓደኛ አድርግ። አጠገቤ የለችም፣ ሂዳ አንዋር መስጊድ 2 ቁርአን ገዝተህ መስጊድ አስገባላት። በእናትህ ስም አንዴት ማሳድግ። ብንቆልለው ምንም ላናደርገው ኸይር ሳንሰራበት እንሄዳለን። ያንተ ቤት የሆነ ልጅ ሚስትን ያገባል፣ ሌላ ጎረምሳ ገብቶ ብርን ያስበታል። ይሄ ነው ዱንያ። ልክ አጆሌ እንደሚሉት ረሕመቱላህ አለይህ ለሚስት ባል ብዙ አትድከም ይላሉ። ገብቷታል ቋንቋ? ለሚስት ባል ብዙ አትድከም ይላሉ። አንተ እንዴት እንዳመጣው ያን ገንዘብን ታውቃለህ? ትልቅ ድካም ደክመሃል። አንተ ሞተ፣ ሌላ ሰው ነው የሚያዘው። ቤት መጥቶ ሌላ ሰዎች በአንተ ብር ሌላ ሰው ስብሰባ ያደርጋል ቤት ውስጥ።
እንዴት እናርግ ይባባላሉ። ዛሬ ነው መነገድ ያለብህ። ኢማ የብሉገነ ኢንደከ አልኪበረ አሐዱሁማ አው ኪላሁማ አላህ ከሁለት አንዳቸው ወደ እርጅና እድሜ የሚመጡብህ የሚደርሱብህ ከሆነ ወደ ልጅነት እድሜ ይሄዳሉና አንዳንድ ክፍተቶች ይመጣሉና ፈላ ተቁል ለሁማ ኡፍ እንዳትላቸው። ባባ ደግሞ አበዛው ኡፍ እንዳትላቸው። ወላ ተነሐሩሁማ አታመናጭቃቸው። ይሄ ባክሽ የምናሳየው አለ በቃ እኔ ብቻ ነው እንደምደውለው ይሄን ነው አላህ የከለከለ። እኔም ብቻ ነው እንጂ ያያችሁት ይሄን ነው አላህ የከለከለ። አልሐምዱሊላህ የፈለከውን አባቴ አብሽር የፈለከው። አንዳንዱ ሱብሃንአላህ ዲን ያውቃል ዳዕዋ ሰምቷል ልቡ ደረቅ አለ። አከሌ ሞተ ሲባል እሺ ነው የሚመስለው በቃ ይሞታ ይላል። ይሄ እኮ ደንዳና ቀልብ ነው። በቃ ይሞት ይላል። ቀብሩ በዚህ ሳምንት ሲባል በቃ ከደረስኩኝ ቀብራለሁ ካልደረስኩኝ እኔ ምን አገባኝ ይላል። ይሄ ደረቅ ነው፣ መታከም አለበት። ሙእሚን አይደለም። ሙእሚን ስስ ነው። አንዳንዴ ኮልፌ ላይ ቀብር ላይ ቅር የሚለኝ ነገር አለ። ሰው ሲያለቅስ ለምን ታለቅሳላችሁ ብሎ የሚደባደባል። ለምን ደሞ አይለቀስም? ማን ነው ታልቀሱ? ነብዩ አላለቀሱም እንዴ? አልቃሻ አልነበሩ እንዴ? አልአይኑ ተድማ ወልቀልቡ ያሕዘን ወኢና ሊፊራቂከ ያ ኢብራሂም ለመሕዙኑን ነው ያሉት። አይን ታለቅሳለች፣ ልብ ታዝናለች። እኔ ልጄ ኢብራሂም ካንተ በመለየት ያዝኛለሁ አሉ። ለምን ደሞ አይለቀሰው? ሰውን የሚያክል አወል ሰልፍ መስጊዱ ሲመጣ የነበረ ወንድሜ ስታለቅስ ማልቀሱ ራሱ ሱና ነው። ማልቀሱ የተከለከለ መለየት አለበት። ምንድነው የተከለከለው? ፊትም መቧጨር፣ ግጥም ማውጣት፣ የጃሂልያ ግጥም ማውጣት፣ ልብስም መቀዳደድ፣ ይሄን የተከለከለ። ሙእሚን አልቃሻ ነው እኮ እንትና ራቦ ሲባል እኔ ልቡ ስስ ነው። እንትና እኮ ታመመ ኢትዮ ጠቢብ እኮ መታከሚያ ያጣ ይሮጣል፣ ያስተባብራል። ስስ ነው ሙእሚን። ሸማተራ ተቃጠለባቸው ማን የደነገጠው? ሙእሚን ነው የሚደነግጠው፣ ማንም አይደነግጥም። ወንድሞቻችን እኮ ተቃጠለባቸው ሙእሚን ይደነግጣል። ምን ላርግላችሁ ይላል። ቢያንስ እንደው ስራው ስለተበላሸበት ብሎ ለወንድሙ ዘይት ይዞ ሊሄድ ይችላል፣ አስቤዛ ይዞ ሊሄድ ይችላል። ዲን ማውቀው እርጥብ የሚሆናል። አሁን እኔ በሚገርም አነዳድ ነርተን ነው ከሰበታ የመጣሁት። ያ አላህ ወንድሞቼ ቀልባቸው እንዳይሰበብ ሰበታ ላይ የማስመርቀው አንድ ውሃ ነበር። እሱን ሁለት ውሃ አስመርቄ ነው የመጣሁት። ከኢንግላንድ በሞባይል አይቶ አንድ ውሃ አስመርቅልኝ ብሎኝ አስቸኳይ ብሎ እናቴ ታማለች ብሎ በአስተርጓሚ ነው የምናወራው። ውሃውን አስመርቀው በጣም ያጅባችሁ። ለማን ነው የምታስመርቀው ስለው በጣም ነው የምወዳት እናቴን አለ። ሐኪም ቤት አስተኝቻታለሁ። ከሐኪም ቤት ስትወጣ ያው ባንቺ ስም ያስቆፈርኩልሽ በህይወትሽ እያለሽ ያስቆፈርኩልሽ ብዬ ሰርፕራይዝ ላደርጋት ነው አለ። ልጁ ግን ምን አይነት ልጅ እንደሆነ ታውቃላችሁ? አይሰግድም። አንዳንድ እንደዚህ አይነት ሰዎች አሉ። ይሄ ዱርዬ፣ ይሄ ጫት ቃሚ፣ ይሄ ሌባ የምትለው ሰው ሚሊየንስ ሰዎች አሉ። ሚሊየንስ። አንዳንዴ ደግሞ ማይክራፎን ይዞ እኮ ቁርአን ተሸክመዋል፣ ኢልም ተሸክመዋል። በማይክራፎን የሚሳደብ ደግሞ ትሰማለህ። ዳዋውን ሲጀምር ኢነል ሐምደሊላህ ብሎ ጀምሮ ማለት መስጊድ ገብቶ ወንድሙን አገላምጦ የሚወጣ ወንድሙን አገላምጦ ወይ በራሱ የለመደው ስያሜ ያለ ወንድሙን የሚያገላምጥበት ልክ አርሴናል ማንቸስተር እንደሚባለው ይሄ ሶፊይ ነው፣ ይሄ ዋህብይ ነው፣ ይሄ ምናምን እያለ ቅምጥርጥር ያለ ወሬ የሚያወራ አለ። ይሄን የሚሉ ሰዎች መጀመሪያም ሆድ አምላኪዎች ናቸው። ሆዳቸው ተነክቶ ነው። ኢስላም ወደ ቂብላ ዞሮናል እኮ። ኢስላም አንድ እርድ እንድናርድ አድርጎናል። ኢስላም በላ ኢላሃ ኢላላህ አስሮናል። አንድ መስጊድ ብጥበጣ ካለ ጥቅም አለ ማለት ነው። ወይ ወንበር ጥቅም አለ ወይ መስጊዶቹ ሱቅ አላቸው። ከዛ ውጭ አይጣለም። እንዴት ይጣላል? ወንድሙን በመጥፎ አይን ማየቱ ለወንጀልነት ይበቃል እያሉ ነብዩ አለይሂ ሰላቱ ወሰለም ወንድምን ታገላምጣለህ? አትችለው። በጣም ከባድ። ስለዚህ እዚህ ስለገባን ብቻ አለ። እኔ አወል ሰልፍ ሰገድኩኝ። ሰግዶ የማያውቀው ልጅ አላህ መቅሪብ ሊያመጣው ይችላል ተወብቶ። አንተ ደግሞ እዛ ልትቀር ትችላለህ። ሙእሚን ያዝናል። ይሄ ልጅ ለምን አልመጣም ወንድሜ ይላል። ለምንድን ነው የይሁዳ ጀናዛ ሲያልፍ ረሱል ያለቀሱት? ለምንድን ነው? እኛውም በትክክለኛ ኢስላምን ላኢላሃ ኢለላህ ያልተቀበለ ሰው በየትኛውም ማህበራዊ ጉዳይ ስንሰማ አንዳንዴ በጣም እኮ ኢስላም ሳይሆን በጣም ስነ ምግባሩ የሚያስገርም ሰው አለ። በጣም ግን የምናዝነው አላህ ይርሐሙ አንልም። ያሳዝን። አላህ ይርሐሙ ማትለው ሰው ያሳዝን። ሰፈር ላይ ስነ ስርዓት አለው፣
ደናደራችሁ ሰላም አደራችሁ ማንኛውም ልማት ነገር ላይ ጎበዝ ነው ሰው ታመመ በጣም ጎበዝ ነው ሲሞት ግን አላህ ይርሐመው አንለው ለምን አላህን አልያዘ لا اله الا الله አለ የዚህ አይነት የሚረብሹ ብዙ እኮ አሉ ስለዚህ ሙእሚን በባህሪው ስስ ነው በሰዎች ማጣት والله አይደሰት ሰዎች ሲያጡ ይታመማል ወንድሞቹ ሲያገኙ ይደሰታል ጤነኛ ነው ወንድሙ ጥሩ ቤት ላይ ሲኖር አልহামዱሊላህ ጌታዬ የወንድሜ መውደቅ አታሳየኝ ነው የሚለው ይደሰታል ከዚህ ተቃራኒስ ከሆነ በቃ የምቀኝነት በሽታ ልቡ ላይ ገብቷል ህክምና ማድረግ አለበት ህክምናው ደግሞ ሆስፒታል አይደለም የሚከደው በጊዜ መስጊድ ገብቶ ቁርአን መቅራት ዚክር ማድረግ ጌታዬ ወይ በሽታዬን አንሳልኝ ማለት አለበት ስለዚህ አላህ Subhanahu Wa Ta'ala ولا تقل لهما اف ولا تنحرهما وقل لهما قولا كريما ጥሩ ንግግር ተናገሯቸው መልካም ንግግር አይ አባዬ አሁን እኔ እንደምጮባችሁ አባ እናቴ ላይ እንጂ እዚህ አይነት ዳዋ ማድረግ እኮ ክልክል ነው አይደል ቀስ ብዬ እንደ ኬጂ ተማሪ አባብዬ ኡሚ አሁን ያርሹ እናት ይሄ እኮ እንዲያፈቀር እኔ እናንተ ልንጫጫው እንችላለን እናቴ ላይ ግን የዚህ አይነት ዳዋ አይደለም ቀስ ብለህ አባብል አልበላ ያለ ልጅ አባብል አይደለም የምታበለው ልክ እንደዛው ነው ያባበልክ ኡሚ ይሄ ጥሩ አይደለም አላህም እንዳይቆጣብሽ እንዳያዝንብን ብለ ይሄን ነው መናገር ያለብን ስለዚህ ጥሩ ንግግር ተናገሯቸው واغفر لهما جناح الذل من الرحمه يا رحمت ክንፋችሁ ደግሞ ዝቅ አድርጉላቸው እሷ አጠገብ ስትገኝ ድምጽን ቀስቀስ አደራ ወንድሞቼ እኔ አደራ ብላችሁ እናት አንተ ስትመጣ እንዳደነግጥብህ አደራ والله ቂያማ ቆሞባል እናት አንተ ስትመጣ እንዳደነግጥ ያንተ ቤት ወጪ አፍንጫ ላይ ታለው አላህ ይረዝቃታል والله خير الرازق እያበላዋት ነው ብለ እንዳትጨነቅሷ መጣልኝ ነው እንጂ መጣብኝ እንዳትልናት አባትም ልክ እንደዛው መጣልኝ አንተ ስትወጣ እኮ ቤት የቀዘቀዘ እንዲል ነው ማድረግ ያለብህ የሆነች ፋብሪካን ተከላለን የሆነች ሱቅን ከፍታለን ወይ የሆነ ማስተር ተመርቀናል ወይ የሆነ ፕሮፌሰር ተብለ ተጠርተናል ሁሉም እሷ ጋር አይገባም እሱ ጋር ማይገባም እዚህ ሂደት ላይ ያላችሁ ወንድሞቼ አደራችሁ እንደው ካስተማርኩት ከተናገርኩት ንግግር እቺን ብቻ ምትዙልኝ ጥሩ ነው ለምን አላህ እያንዳንዱ ዱዓ ለአኺራ ያስቀምጧል የእናትና የአባትን ግን እዚህ ዱንያ ላይ ነው የሚያሳየው እንትና እኮ አገባ እሺ ከዚያ ነው በሶስት ወር ኮፈታ ከዚያስ አሁንም ደግሞ ሌላ አስሯል አይቀመጥለትም ለምን ይመስላችሁ ወደ ኋላ ማየት አለበት አንዳንዱ ለፈተናም ሊያደርግበት ይችላል ለፈተና በሚስት ሊፈትኑ ይችላል 3 4 5 ሚስቶችን ሊያገባ ይችላል ይፈታል ያገባል ፈተና ሊያደርግበት ይችላል አንዳንዱ ግን በልጁ ያገኘዋል እናትና አባት ሌላም ሐዲስም ስላለ የሁለት አይነት ሰዎችን ዱዓ ተጠንቀቁ ብለዋል ነብዩ አለይሂ ሰላቱ ወሰለም አንደኛ የተበዳይ ዱዓ ነው የተበዳይ ዱዓ ምን ያላባቻ ይሄ የተበዳይ ዱዓ እንደሚደርስም እየነገረን አላህ ዛሬ ፍልስጤምን ስናይ እንደነግጣለን ቻይነቱ አየው እርጉዝ ሴት የምትገደልበት ምድር ሕፃን ልጅ የሚገደልበት ምድር የፍልስጤም ሕፃን ልጅ ስታድግ ምን ታረጋለህ ሲባል ስለማላድግ ምንም አላረግም ስለሚገደል ስታድግ እቅድ ምንድነው ሲባል እቅድ የለኝም ለምን አላድግማ የአላህ ቁጣ ያወረድባቸው ሕፃን ልጅ ስለሚገሉ ፊርዓውንም ይዘብሁን አብናአኩም ወይስተህዩኑ ኒሳአኩም ወንዶችን ይገላል ሴቶችን ይተዋል የተባለው ፊርዓውን ይኸው በዘመናችንም ፊርዓውን አየነው ሕፃን ልጅ የሚገሉ ፊርዓውኖች ለሽታ ምን ሳሳላቸው ሕፃኖች ሳይርባቸው ሳይጠማቸው ሲያለቅሱ የሚረብሹን ሕፃናቶች ረክፈዋል እርጉዝ ሴት ረክፋለች ግን አላህ ሰዓት አለው 5 ሰከንድ ለሱ ብዙ ናት ለኔና ላንተ 5 ዓመት ብዙ ነው ለአላህ ትንሽ ናት 5 ሰከንድ በሰከንድ ውስጥ ማንነታችንን ከሁላችን ማየነው መንቀጥቀጡ ተነሳ ተብሎ ልጅ ይዞ ሁሉም ወጣ እውነት መንቀጥቀጥ ነው ምንድነው የሚለው በኋላ ላይ እየሰማን ይመጣል የተበዳይምባ ተጠንቀቅ ነብዩን አለይሂ ሰላቱ ወሰለም ያሉት ለምን ليس بينه وبين الله الحجاب በበዳይና በተበዳይ መካከል ግርዶሽ የለም ብዙ በንግድ የምናውቃቸው ወንድሞች አላችሁ አደራ እምላችሁ
ሚስቴን ለማስደሰት ቤተሰቦቼን ለማስደሰት ብላችሁ የሰው ገንዘብ ይዛችሁ ሞባይል የማታነሱ አላህ ፍሩ። ያለ አቅም መኪና እንዳትይዝ። ሰው በባጃጅም እየሄደ ነው፣ በአውቶቢስ እየሄደ ነው፣ በእግር እየሄደ ነው። አንተ ማነህና? ብር ያበደረው ሰውዬ እየተሰቃየ ነው። ብር የተበደረው ሰውዬ ምን ነው ጨቀጨቀኝ፣ ምን አባል አድርግልህ፣ በቃ ረጋ ብለህ ደውላ እያለ ያለ በምን ልብ ነው የሰው ገንዘብ ይዘህ መኪና የምንነዳው? ወንድም ቀልቡ ተሰብሯል። ነገ ሰጣለሁ፣ የዛሬ ዓመት ሰጣለሁ፣ ቼክ ሰጣለሁ ምናምን ብለን ያለ ነው። የሰው እንባ ይዘህ መጥተህ የምትደሰት ሚስት ከሆነች ገና ሚስትነቷን ምርመራ ያስፈልጋል። ወላሂ የሰው ላብ የሰው ገንዘብ ሳትይዝ የምትኖር ወንድሜ ወላሂ ረሃው ለማንተ